ይህን ሳታውቂ በፍጹም የፍቅር ግንኙነት ውስጥ መግባት የለብሽም። እህቴ በፍቅር እንዳትጎትጎጂ እና የምትወጂውን ወንድ በእጅሽ ለማድረግ የሚረዱሽ 7 ነጥቦችን እንግርሻለሁ። 1. ክብርን ከፍቅር መለየት የለብሽም። ፍቅር ብቻ ግንኙነትን ለማቆየት በቂ አይደለም። ከአንቺ ጋር ለመሆን የመጣው ሰው ስለራሱ እውነትን ካልነገረሽ በፍቅር ስም በማታውቂው ነገር ላይ ሕይወትሽን አትገንቢ። የሰውን ማንነት ሳታውቂ ልብሽን መስጠት ፍቅር ብቻ አይደለም፣ አደጋም ሊሆን ይችላል። እምነት፣ ክብር፣ ግልጽ ግንኙነት፣ ታማኝነት እና የጋራ ኃላፊነት ያስፈልጋል። 2. ራስሽን እወቂ። ከሁሉም በላይ ግን ራስሽን እወቂ። ምን ትፈልጊያለሽ? ምን አትቀበይም? የሕይወት እሴቶችሽ ምንድናቸው? የወደፊት ሕልምሽስ? እነዚህን ሳታውቂ ግንኙነት ውስጥ ስትገቢ የሌላ ሰው ፍላጎት በቀላሉ የራስሽን ማንነት ሊተካ ይችላል። የራስሽን ማንነት ተረሽና በወንድ ልጅ ተጽዕኖ ወድቀሽ ተጎሳቁለሽ ትቀሪያለሽ። 3. ፍቅር ማለት ራስሽን መርሳት አይደለም። አንድ ሰው ስትወጂ ለእሱ ጊዜ መስጠት፣ መደገፍና መንከባከብ ተፈጥሯዊ ነው። ግን ለእሱ ብለሽ ሕልምሽን፣ ሥራሽን፣ ጓደኞችሽን እና የግል እድገትሽን ሁሉ መተው ጤናማ ፍቅር አይደለም። 4. ድንበርሽን አስከብሪ። ከእኛ ማለት ጥላቻ አይደለም። አንድ ነገር የማይመችሽ ከሆነ በክብር አይሆንም ማለት ያስከብርሻል እንጂ አያስንቅሽም። ሁልጊዜ ሌላውን ሰው ላለማስከፋት ብለሽ የራስሽን ፍላጎት ከሰረዝሽ በኋላ በውስጥሽ ቂምና ብስጭት ሊከማች ይችላል። ጤናማ ድንበር ግንኙነትን አያፈርስም፣ ያጠናክረዋል እንጂ። 5. እኔ እለውጠዋለሁ ብለሽ ከማይሆን ወንድ ጋር ግንኙነት ይቅርብሽ። ይህ በግንኙነት ውስጥ ብዙ ሴቶች የሚወድቁበት ስህተት ነው። እኔ በፍቅሬ እለውጠዋለሁ፣ እኔ በትዕግስቴ እስተካክለዋለሁ፣ ቤተሰቦቹ በሕፃንነቱ ቀርጸው ያላሳደጉትን አንቺ በ30 ዓመቱ እቀርጸዋለሁ ብለሽ የማይሆን ጣጣ ውስጥ መግባት የለብሽም። ሰው ራሱን መለወጥ ካልፈለገ አንቺ ብቻ ልትለውጪው አትችይም። ፍቅረኛሽን መደገፍ መምከርም ትችያለሽ፣ ግን የእሱን ሕይወት ሙሉ በሙሉ መሸከም የአንቺ ኃላፊነት አይደለም። 6. የራስሽን ሕይወት አትይ። ግንኙነት ሲጀምር አንዳንድ ሴቶች የራሳቸውን ዓለም ይዘጋሉ። ሥራ ይተዋል፣ ሕልም ይቆማል፣ ከጓደኞች ይጠፋሉ፣ የግል እድገት ያቆማሉ። አንድን ሰው ውደጂ፣ ግን ራስሽንም እንደ ግለሰብ ማስቀጠል አለብሽ። ጤናማ ግንኙነት ሕይወትሽን ከሌሎች ነገሮች አይነጥልም። 7. ራስሽን አስከብሪ። አንድ ሰው በእውነት ቢወድሽም በተደጋጋሚ የሚያወርድሽ፣ የሚያስፈራራሽ ወይም በስሜት የሚቆጣጠርሽ ከሆነ ስነ ልቦናሽ ይጎዳል። ይህ አይነቱን ግንኙነት ፍቅር ነው ብሎ መቀበል አያስፈልግም። በግንኙነት ውስጥ አለመስማማት የተለመደ ነው። ነገር ግን ክርክር ሲነሳ ስድብ፣ ማዋረድ እና ማስፈራራት መኖር የለበትም። ችግሩን እንጂ ሰውን መዋጋት መኖር የለበትም። አንቺ ሁሌው ከማለት ይልቅ ይህ ነገር እኔን እንዲህ እንዲሰማኝ አድርጎኛል ከማለት ይበልጥ ጤናማ ውይይት የሚፈጥር ወንድ ጋር መኖር አለብሽ። የመጨረሻው መልእክቴ ለሁሉም እህቶች፣ ጤናማ ፍቅር ማለት ራስን ሰውቶ ሌላውን ማስደሰት አይደለም። ሁለት ሰዎች እርስ በርስ ሲደጋገፉ፣ ሲከባበሩ፣ ሲታመኑ እና እያንዳንዳቸው ራሳቸውን ሆነው ሲቀጥሉ ነው ግንኙነቱ ጤናማ የሚሆነው። ስለዚህ ዛሬ አንድ ነገር ብቻ አስተውይ። አንድን ሰው በሙሉ ልብሽ ውደጅ፣ ግን ራስሽን በፍቅር ውስጥ አታጥፊ። ቪዲዮው ለሌሎች ሴቶች እንሰራጭ። ዋይክ ያድርጊ። ቻናሉን ሰብስክራይብ ያድርገሽ፣ የደወል ምልክቱን ተጫኝ። እንዲሁም ሌላ ሰው ሊጠቅም እንደሚችል ካሰባችሁ ሼር ያድርጉላቸው። Gozamin Tube